የፊልማችንን እይታ ስንጀምር ድሪውና ኤሪካ የተባሉ ባለትዳሮች ቤታቸው ውስጥ እራት እየበሉ እንመለከታለን። ነገር ግን ድሪው ሁልጊዜ ፓስታ መብላት እንደሰለቸው በማማረር ይናገራል። እሷም ያንተ ተመራጭ ምግብ እሱ ስለሆነ ነው በማለት በማግባባት ትናገራለች። በዚህ መሃል ድሪው ስልኩ ላይ የሌላ ሴት ፎቶ እየተመለከተ ነበር። ኤሪካም ይህን ስላወቀች በንዴት የሌላ ሴት ፎቶ ከምታይ እንደበፊቱ ለእራት ይዟት እንዲወጣና ጥሩ ጊዜ እንዲያሳልፉ ስትጠይቀው ያልጠበቀችው መልስ ይሰጣታል። እንደዚህ ሴት ካልሆንሽ ይዤሽ ልወጣ አልችልም ይላታል። እሷም በንዴት ቤት ውስጥ ምግብ ለማብሰልና ለማጽዳት እንደዚህ መልበስ እንደማትችል ትነግረዋለች። ድሪው ግን መውጣት ቢፈልጉ እንኳን ልጃቸው ስላለች እንደማይችሉ ተናግሮ የቀረበለትን ምግብ ሳይበላው ተነስቶ ቴሌቪዥን መመልከት ይጀምራል። በቀጣይም ለጓደኛው በስልኩ የሴት ፎቶ እያሳየው ሚስቱ እሷን እንድትመስል እንደሚፈልግና ያንተ ሚስት እንደዚህ እንድትሆን አትፈልግም ብሎ ጥያቄ ቢጠይቀውም ጓደኛው ግን ሚስቱ ምንም ብትሆን እንደሚወዳት ሲመልስለት በመገረም ይችን የመሰለች ሴት አብራህ መሆን ብትፈልግ አልፈልግም ትላለህ ብሎ በድጋሚ ቢጠይቀውም ጓደኛው ግን እንደማይፈልግና ሚስቱ ምንም ብትሆን እንደማይተዋት ይነግረዋል። ድሪውም ለጓደኛው ሚስቱ ኤሪካ ምንም እንዳልሆነች ይነግረዋል። ጓደኛውም እንደበፊቱ ውጪ ብታዝናናት፣ ራት ብትበሉ፣ ፊልም ብታዩና ትንሽ እንክብካቤ ብታደርግላት ነገሮችን ማስተካከል ትችላለህ ብሎ ቢመክረውም ድሪው ግን ልቡ ስልኩ ላይ ያያት ሴት ላይ ስለሆነ ሚስቴ እንደዚህ ሴት ካልሆነች የትም ይዣት አልወጣም ሲል ለጓደኛው ይመልስለታል። ነገር ግን መልሶ ስልኩን እየተመለከተ እንዲህ አይነት ሴቶች እጅግ በጣም ሀብታም የሆነ ወንድ ነው እንጂ እንደኔ አይነቱን አይፈልጉም እያለ በቁጭት ሲናገር ጓደኛው በድርጊቱ በጣም ይገረምበታል። በቀጣይም ዕቃ ሊገዙበት የቆሙበት ቦታ ሻጩ የ7 ሚሊዮን ሎተሪ እየሸጠ እንደሆነና እንዲገዙት ይነግራቸዋል። ድሪው ተስማምቶ እድሉን ለመሞከር ሎተሪውን ገዛ። ማታ ላይም ቤቱ ተቀምጦ ልጁ በመጫወት ላይ ያለች እንድታቆምና ድምጿ እየረበሸው እንደሆነ በመጮህ ይናገራታል። ልጅቷም መጽሐፍ እንዲያነብላት ብትጠይቀውም መጽሐፉን ይወረውርባታል። ልጅቷም በንዴት ተነስታ ወደ መኝታ ቤቷ ትገባለች። ባለቤቱም በመናደድ ለምን እንደዚህ እንደሚያደርግ ትጠይቀዋለች። ቀጥላም እሷ ለሱ የምታደርገውን ነገር ለምን ትንሽ እንኳን እንደማያደንቅ ብትጠይቀውም እሱ ግን በየቀኑ የሚበላው ተደጋጋሚ ምግብ እንደሰለቸውና እንደማይጣፍጥ እንዲሁም እሱ ደክሞት ሲመጣ የልጁ ለቅሶና የሷ ጭቅጭቅ እንደሰለቸው በመጮህ ይናገራታል። ባለቤቱም በንግግሩ በጣም በማዘን እያለቀሰች ወደ ውስጥ ትገባለች። በመቀጠልም ድሪው የገዛውን ሎተሪ በእጁ ይዞ አሸናፊውን የሎተሪ ቁጥር መመልከት ይጀምራል። በአስገራሚ ሁኔታ ሁሉም ቁጥሮች ተመሳስለው አሸናፊ መሆኑን ሲያውቅ በደስታና በመገረም ውስጥ እያለ ባለቤቱ ምን እንደተፈጠረ ትጠይቀዋለች። እሱም 7 ሚሊዮን ዶላር እንዳሸነፈ ሲነግራት በደስታ 7 ሚሊዮን ዶላር አሸነፍን እያለች መናገር ስትጀምር እየተመለከተችው የነበረውን ሎተሪ ቀምቷት እኔ ነኝ ያሸነፍኩት፣ ከዚህ በኋላ አዲስ ሕይወት መጀመር አለብኝ ብሎ ቤቱን ለቆ ይወጣል። በቀጣይም ድሪው ለጓደኛው ሎተሪውን እንዳሸነፈና ከዚህ በኋላ ሚስቱን እንደማይፈልጋት እንዲሁም ፍቺ ሊፈጽም እንደሆነ ይነግረዋል። ጓደኛውም ኤሪካ ምንም አላደረገችህም፣ ለምን እንደዚህ ታደርጋለህ ብሎ ቢጠይቀውም ድሪው ግን ከዚህ በኋላ ምንም እንደማታደርግለት ደጋግሞ ለጓደኛው ይነግረዋል። ገንዘቡንም ከአካውንቱ ማውጣት ይጀምራል። ለጓደኛውም ለልጁ ሞግዚት እንደሚቀጥርላት ማውራቱን ይቀጥላል። ጓደኛውም ድሪው በትዳሩ ላይ እያደረገ ያለው ነገር ትልቅ ስህተት እንደሆነ ቢነግረውም እሱ ግን በገንዘቡ እንደሚተማመን ይናገራል። በመቀጠልም ድሪው ቤቱን ለቆ ይወጣል። ሚስቱን ለመፍታት የፍቺ ሂደቱን ይጀምራል። ለራሱም ትልቅ ቤት እንዲሁም ውድ መኪና ይገዛል። የግል ምግብ አብሳይ እንዲሁም ለልጁ ሞግዚት ይቀጥራል። ድሪው በስልኩ ሲመለከታት የነበረችውን ሴት ለማግኘት ጊዜ አልወሰደበትም። እሷም ምን ያህል ሀብታም እንደሆነ ስታውቅ የወደደችው ማስመሰል ትጀምራለች። ድሪው የመረጠውን ህይወት መኖር ይጀምራል። አንድ ቀን ግን ከአዲሷ ፍቅረኛው ጋር ሆቴል ውስጥ ተቀምጦ እያለ የሌላ ወንድ ፎቶ እየተመለከተች የሚያወራውን እያዳመጠችው አልነበረም። ተነስታም መታጠቢያ ቤት ስትሄድ ስልኳን መመልከት ይጀምራል። ከብዙ ወንዶች ጋር እንደምታወራ ይረዳል። እሷም ስትመለስ ምን ማለት እንዳለባት ግራ በመጋባት ላይ ያለች ስልኳ ላይ ሌላ ወንድ ይደውላል። እሷም በድፍረት ስልኳን አንስታ እያናገረች ወጣ ትሄዳለች። በመቀጠልም ድሪው በማዘን ወደ ቤት ይሄዳል። የልጁ ሞግዚትም እሱ ስለመጣ ተነስታ ትሄዳለች። እሱም ለልጁ መጽሐፍ ለማንበብ በመዘጋጀት ላይ ያለ ልጅቷ ግን እናቷን እንደምትፈልግ በመናገር አኩርፋ ትተኛለች። እሱም ያወለቀውን ቀለበት መመልከት ይጀምራል። በመጸጸትም ገንዘብ ሲያገኝ የፈታት ሚስቱ ጋር ይሄዳል። በሩን ማንኳኳት ይጀምራል። መኪናሽን ውጪ ዳይቼዋለሁ፣ ቤት ውስጥ ነሽ፣ ክፈችልኝ በማለት በሩን ደጋግሞ ያንኳኳል። ኤሪካም በትንሹም በሩን ከፈት አድርጋ ምን እንደፈለገ ትጠይቋለች።
እሱም ሁሉንም ነገር ያገኘ ቢመስለውም ነገር ግን ከዚህ በፊት የሚያስፈልገው ሁሉ እንደነበረውና መረዳት እንዳልቻለ በመጸጸት መናገር ይጀምራል። እንደናፈቀችውና ምግቧም እንደናፈቀው አንድ ድል እንድትሰጠው ይለምናታል። እሷም እንደማትችልና ሁሌም ለራሱ ደስታ ብቻ እንደሚያስብና ለቤተሰቡ እንደማይጨነቅ ትነግረዋለች። ቀጥላም በጣም ብዙ ሰዓት ሰርታ ቤት ተመልሳ የቤቱን ስራ እየሰራች እንደነበረና እሱ ግን አንድም ቀን ስለሷ አስጨንቆት እንደማያውቅ በማስታወስ ትነግረዋለች። ጥሏት ሲሄድም ህይወቷ ያበቃ ይመስላት እንደነበር ነገር ግን ደስተኛ ለመሆን ምንም እንደማያስፈልጋትና በራሷ ደህና መሆን እንደምትችል እንደተረዳችና ሁልጊዜ ከጎኑ እንደነበረች ትነግረዋለች። ድሪው በመጸጸትና በማልቀስ ይቅርታ እየጠየቀ አንድ ድል እንኳን እንድትሰጠውና እንደሚያስተካክል ደጋግሞ ይለምናታል። እሷም ለሁሉም ነገር እንደረፈደ ትነግረዋለች። ድሪው ቢያንስ ሙሉ ለሙሉ እያየውሽ ልሰናበትሽ በማለት በሩን ሙሉ ለሙሉ እንድትከፍተው ይለምናታል። ስትከፍትለትም በጣም የሚያምር ልብስ ለብሳና አምሮባት ይመለከታታል። በመደንገጥ በጣም እንዳማረችና ወዴት ልትሄድ እንደሆነ በመጠየቅ ላይ ያለ አዲሱ ፍቅረኛዋ ሊወስዳት ይመጣል። አዲሱ ፍቅረኛዋም እንዳማረባት ባድናቆት ነግሯት አበባ ይሰጣታል። ኤሪካም በደስታ መስክነው በሩን ዘግታ ወደ ውጭ በመውጣት ላይ ያሉ ድሪው አስቆሞ እሱ ከአዲሱ ፍቅረኛዋ የበለጠ ገንዘብ እንዳለው መናገር ይጀምራል። ኤሪካም ግማሹን የራሷ ማድረግ እንደምትችል እንዲጠነቀቅ ነግራው ጥላው ትሄዳለች።